እዚህ ጋር በጠዋት መነሳት ነበረብኝና በጠዋት ተነስቼ መስኮቴን ሳይ ድባቡ በጣም ነው የሚያምረው ከምነግራችሁ በላይ ማለት ነው። እንደምታዩት ነው። ከዛ ይሄንን ተፈጥሮ እያየው የተገረምኩኝ ነው በቃ በፈጣሪ ስራ ማርያምን ማለት ላሊበላ ባይዘው የተቆረቆረችው በተራሮች መካከል የምትገኝ ስምጥ ሸለቆ ነችና ከተማው ሙሉ ለሙሉ ተራራ ላይ ነው ያለው። ወጣው ማለት ነው። ልብስ ምናምን ቀያየርኩኝና ይኸው ጨራርሼ እየወጣው ነው። እዚህ ጋር የሚወስደኝን መኪና እየጠበቅኩ ነበረ። ያረፍንበት ሆቴል በጣም አሪፍ ነው። አውትፊቴን እዚህ ጋር ቼክ እያደረኩኝ ነበረ። ያው ፓኖራማ ሆቴል ቆንጆ ሆቴል ነው። ላሊበላ መሄድ ካሰባችሁ እዚህ ሆቴል ሂዱ። ደረስን። በህይወቴ ማየት ከመፈልጋቸው ብዙ ቦታዎች ውስጥ የመጀመሪያው ቦታ ቅዱስ ላሊበላ የቀረጻቸው አብያተ ክርስቲያናቶችን መመልከት ነው። በጣም ኤክሳይትድ ሆኜ ነበረ። በሰዓቱ ማድረጋቸውን እያንዳንዱን ነገሮች በቪዲዮ እንዲቀርጽልኝ እፈልግ ነበር። ባይዘው ካሜራም ይዤ ነው በስልክ እያስቀረጽኩኝ ያለሁት። ይሄ ለቅምሻ ያክል የሰራሁላችሁ ቪዲዮ ነው። በስነ ስርዓት በካሜራ የተቀረጸው ደግሞ ኤዲት ተደርጎ ሲያልቅ እለቅላችኋለሁ። እዚህ ጋር በታች በኩል ወርጄ የተሰለምኩኝ ነው። አብያተ ክርስቲያኑ በጣም ነው የሚያምረው። ሰላሙ ልነግራችሁ አልችልም። ይሄ ቅዱስ ጊዮርጊስ ይባላል። ይኸው አብያተ ክርስቲያኑ ነገ በጠዋት የዚህ ቀን ቅዳሜ ነበርና ነገ እሁድ ስለሆነ ጠዋት ላይ ሰዎች ሲሰበሰቡ ድባቡ ነጠላ ምናምን ተለብሶ ሲመጣ ቆንጆ ነው ተባልን። ከዛ እዚህ ጋር ቀደመኝና ለፍ እየተባባልን ነበረ። እንግዳ በጣም ነው የሚያከብሩት የዛ አካባቢ ሰዎች። እግዚአብሔር ያክብርልን። ቀጣዩን ደግሞ ሙሉ ቪዲዮ ሰራላችኋለሁ። ይሄ በነጋታው ነው የመጀመሪያ ቀን ሄጄ ያነሳሁት ነው። ሙሉ ያጋጠመኝን ነገሮች ደግሞ በስነ ስርዓት ኤዲት ተደርጎ ሲያልቅ እጭንላችኋለሁ። በጣም ነው የማመሰግነው እየተከታተላችሁ ስላላችሁ። ከዚህ በኋላ ደግሞ የተለያዩ ስራዎችን እናቀርብላችኋለን። ይኸው እዚህ ጋር በቃ በእያንዳንዱ ሞመንት ካሜራ ነው ማነሳው። ይኸው በካሜራ የተቀረጹ ብዙ ነገሮች ስላሉ ቀጣይ ቪዲዮ እንዲደርሳችሁ መመልከታችሁን አታቁሙ። አመሰግናለሁ ስለተመለከታችሁ። ሰብስክራይብ ምናምን አድርጉ። አዲስ ዩቲዩብ ቻናል ነው። ላሊበላን እኔ ሁላችሁም ሄዳችሁ ብትመለከቱት ብዬ የምመክራት አይነት ቦታ ነች። እግዚአብሔር የዛ ሰው ይበለን። ዋው ቴንኪው በጣም ነው የማመሰግነው። ሰላም ቆዩልኝ። ወዳችኋለሁ።